Atención que se queda solo Dumfries, la va a jugar para Lautaro. ¡Gol! ¡Qué regalo de Dani Olmo en la salida! ¡Qué fallo de Dani Olmo en la salida que le cuesta en el minuto 21 de partido el tanto al Inter de Milán! Además, coge un par de metros, va a disparar. ¡Gol! El segundo del Inter de Milán. Por completo engañó a Šećnik y el partido en la vuelta que vuelve a estar como en la ida. La pone atrás, por abajo, nuevamente para Gerard Martín, el centro es bueno. ¡Gol! ¡Qué remate de Eric! ¡Gran remate! ¡De Dani García! ¡Necesitaba un gol! Varela busca el centro, queda muy bajito, el rechace de Enquitaria nuevamente para el Barça. Frenkie de Jong amagando para la entrada de Rafinha, va a buscar en el otro lado Gerard Martín, ahí se la mete en el punto de penalti, ¡qué buena! Jugando para Pedri, Pedri que la mueve, buena, Rafinha tiene que ser, Rafinha, Sommer, Rafinha, ¡gol! 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 ¡Gol del Barcelona! Tenía que ser Rafinha. Sí, Carlos va a subir al marcador porque Acerbi se excusa en Ferran. Puede haber falta, dice el colegiado que no, el centro, peligro, gol. Acaba de empatar el partido. El gol que sube al marcador, vamos hacia atrás la pelota, atención a Fratesi, gol. Error brutal del Fútbol Club Barcelona. Araujo que la lía y Fratesi que marca el 4-3 en el marcador del Giuseppe Meazza. Esto es de... ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ ፈጣሪ ይመስገን። በትላንትናው ዕለት በጁሴፔ ሚያትሳ ወይም ሳንሴሮ ስታዲየም በተደረገው የዩኤፋ ቻምፒዮንስ ሊግ የሰሚ ፋይናል ወይም ግማሽ ፍጻሜ ሁለተኛ ዙር ጨዋታ ባርሴሎና ከኢንተር ያደረጉት ውብ ጨዋታ በመጨረሻዎቹ ደቂቃዎች በኢንተር 4-3 አሸናፊነት በድምር ውጤት በ7-6 የኢንተር አሸናፊነት በመጠናቀቅ ኢንተር ሚላን ወደ ፋይናል ወይም ወደ ፍጻሜ ማለፉን አረጋግጧል። በሙኒክም ከአርሰናልና ከፒኤስጂ አሸናፊዎች አንዱን የሚያገኝ ይሆናል። እናም ስለዚህ ጨዋታ የምንመለከት ይሆናል። በመግቢያው ላይ እንደሰማችሁት እንግዲህ በትላንትናው ውብ ምሽት ድንቅ ጨዋታ ላስመለከቱን ተጫዋቾች በመጀመሪያ ማመስገን እፈልጋለሁ። ከዛ በፊት ግን አንድ የኔን አስተያየት ልጨምርና ወደ ጨዋታው ልለፍ። እንግዲህ በመጀመሪያ ለሁሉም የእግር ኳስ አፍቃሪያን ድንቅ ጨዋታ ስለተመለከትን እንኳን ደስ አለን እላለሁ። በመቀጠል የትላንቱን ጨዋታ ላልተመለከቱ ሰዎች ደግሞ የህሊና ጸሎት ልናደርግላቸው ይገባል። በማስቀጠል እኔ እንደ አንድ እግር ኳስ አፍቃሪ ሰው ማለት ነው እንደ አንድ እግር ኳስ አፍቃሪ ይህንን ጨዋታ ለአንድ እግር ኳስ ለማይወድ ሰው ማሳየት ፈልጋለሁ። ወይም ደግሞ እግር ኳስን የማይወድ አንድ ሰው እግር ኳስን እንደወድ ከሚያደርጉኝ ጨዋታዎች መካከል እስኪ አንድ ጨዋታ አሳየኝ ቢለኝ ስንት ብዙ ጨዋታዎችን አይተናል አይደል? ብዙ ገራሚ ጨዋታዎችን አይተናል። በጣም ድንቅ ብዙ ጨዋታዎችን አይተናል። ግን ከማሳያቸው ጨዋታዎች መካከል አንደኛው ይሄ ነው። ከ2022 የዓለም ዋንጫ ፍጻሜ በኋላ ደግሞ ካየናቸው ድንቅ ጨዋታዎች መካከል ምርጡ የትላንት ምሽቱ ጨዋታ ነው ማለት ነው። ምናልባት ደግሞ ምርጡም እሱ ሊሆን ይችላል። እና እኔ ደግሞ በቻምፒዮንስ ሊግ የደርሶ መልስ ጨዋታዎች ማለት ነው እንደዚህ አይነት ፉክክር የተደረገበት ጨዋታ አይቻል አቅም ነኝ ማለት በደርሶ መልስ ከዚህ የበለጠ ፉክክር አይቻል አቅም። በቃ በደርሶ መልስ 7-6 ማለት የ13 ጎሎች ጨዋታ ነበር የነበረው ማለት ነው በደርሶ መልስ። ሁለቱም ጨዋታዎች ደግሞ በጣም ውብ ጨዋታዎች። በተለይ የመጀመሪያው ጨዋታ ላይ ብዙ ስናወራ ነበር። የትላንቱም ጨዋታ ላይ በጣም ማውራት አለብን። የትላንቱ ደግሞ ከባለፈውም ጨዋታ በጣም የላቀ ድንቅ ጨዋታ እንደነበር ተገንዝበናል ማለት ነው። እና ምንም ማድረግ አይቻልም። እኔ ሁለቱም ቡድኖች ቢያልፉ ወይም ደግሞ የሚያልፉበት አጋጣሚ ቢኖር ሁለቱንም ቡድኖች ማሳልፍበት አጋጣሚ ቢኖረኝ ወደ ፋይናል ደስ ይለኝ ነበር። ግን እግር ኳስ እንደዚህ ናት። አንዱ ያልፋል፣ አንዱ ይርቃል። ብቻ ምንም ማድረግ አይቻልም። ግን ለዚህ ጨዋታ ዋው ከሚለው ቃል የበለጠ
ምን አይነት ቃል እንደምጠቀም ግራ ስለገባኝ ነው። በቃ ዋው በጣም ድንቅ ጨዋታ ነበር እና ዋው ከማለት ውጪ ሌላ ነገር ማለትም ስለማልችል ነው። እግር ኳስ እንደዚህ ስለሆነች ነው በቃ የእግር ኳስንም ምንነት ያሳየን ጨዋታ ነበር ማለት ነው። ወደቁ ሲባል መነሳትን፣ አለቀ ሲባል እኩል መሆንን፣ ከዛም ደግሞ ድጋሚ መምራትን፣ ሞተ የተባለውም ደግሞ ድጋሚ በመጨረሻዎቹ ሸፍራፊ ደቂቃዎች ጎል አግብቶ ነፍስ መዝራትን፣ ከዛ በኋላ ደግሞ አገግሞ ድጋሚ ማሸነፍን። አሳዛኝ ተሸናፊ ነበር ባርሴሎና የምሩን ለመናገር ትላንት ማታ ማለት ነው። ብቻ ግን ምንም ማድረግ አይቻልም፣ እግር ኳስ እንደዚህ ናት ማለት ነው እና ይሄንን ጨዋታ ላስመለከቱን ሁለት ድንቅ ክለቦች በመጀመሪያ አጨበጭባለሁ ማለት ነው። እኔ ከዛ ለድንቅ ተጫዋቾች ይሄንን ድንቅ ጨዋታ እንድንመለከት ላደረጉን ድንቅ ተጫዋቾችም ማጨብጨብ እፈልጋለሁ። ሰምታችኋል ብዬ ተስፋ አደርጋለሁ እና ወደ ጨዋታው ልግባ ማለት ነው። ግን በጣም ድንቅ ጨዋታ ነበር። በተለይ ገለልተኛ ሆኖ ጨዋታውን ለተመለከተ ሰው መቼም ሊረሳው የማይችለውን ጨዋታ፣ ደጋፊም ሆኖ የተመለከተው ሰው መቼም አይረሳውም። ግን ገለልተኛ ሆነን እንደዚህ አይነት ጨዋታ ካየን ስንት ጊዜ ያለፈን በማርያም በጣም ቆይተን ነበር እና ብቻ እኔ ጨዋታው በጣም ነው ያረካኝ። በጣም የእግር ኳስን ጥግ ነው ያሳየኝ። እሱም በኋላ መለስበታለሁ። ግን ለባርሴሎናም ለኢንተርም ተጫዋቾች እንዲሁ ለአሰልጣኞቹም እጅግ በጣም ማጨብጨብ እፈልጋለሁ። እኔ የምር ይሄንን ስናገር በጣም ስሜታዊ ሆኜ ነው ማለት ነው። ለሁለቱም ክለቦች በጣም ድንቅ ፍቅር ነው ትላንት ማታ ያደረብኝ። እጅግ በጣም ድንቅ ጨዋታ ነው ያስመለከቱን። እንደዚህ አይነት ድንቅ ጨዋታ ላስመለከቱን ክለቦች ደግሞ ማክበር ያለብን ይመስለኛል፣ ግዴታችን ነው ማለት ነው እና ይህንን ካልኩ አንጻር ወደ ጨዋታው ልግባ ማለት ነው። እንግዲህ በትላንትናው ምሽት ጨዋታው ሲደረግ ማለት ነው በኢንተር ሚላን በኩል ጨዋታው ላይ ያው የነበሩትን ወይም ደግሞ የሚገመተውን አሰላለፍ ነው ይዘው የገቡት ማለት ነው። ከኋላ ቢሴክ፣ አሴርቢ እና ባስቶኒን ግብ ጠባቂው ያን ሶመር ነበር። ከዛ ዲማርኮና ደምፍሪስ ሁለቱ ዊንግ ባኮች ነበሩ። ቻላኖሉ ሚኪቻሪያንና ባሬላ ደግሞ አንድ ላይ የተጣመሩት ነበሩ ማለት ነው። ከዛ በኋላ ፊት መስመር ላይ እንደተለመደው ላውታሮ ማርቲኔዝ እና ማርከስ ቱራም የነበሩት ማለት ነው። በባርሴሎና በኩል ደግሞ ኤሪክ ጋርሲያ እና ጄራርድ ማርቲን ሁለቱ ፉልባኮች ሆነው ነው የገቡት። ምክንያቱም ጁል ኩንዴና አሌሃንድሮ ባልዴ ለትላንትናው ጨዋታ እንደማይደርሱ ይፋ ስለተደረገ ማለት ነው። ከነሱ ውጪም ኩባርሲና ኢኒጎ ማርቲኔዝ ደግሞ ሁለቱ የመሃል ተከላካዮች ነበሩ። ግብ ጠባቂያቸው ደግሞ ቮች ቼዝኒ ነበር የነበረው ማለት ነው። መሃል ሜዳ ላይ ፍራንኪ ዲዮንግና ፔድሪ ነው የተጣመሩት። 10 ቁጥር ቦታ ላይ ደግሞ ዳኒ ኦልሞ ነው የተጣመረው። በሁለቱ ክንፎች እንደተለመደው ራፊኒሃና ላሚን ያማል ነበሩ የነበሩት። ከፊት ደግሞ ፌራን ቶሬስን ነው የተጠቀሙት። እናም ስለ ጨዋታው ትንሽ እንነጋገር ማለት ነው። እንግዲህ ልክ ጨዋታው ከተጀመረ በ21ኛው ደቂቃ ላይ ነበር ኢንተር ሚላን በላውታሮ ማርቲኔዝ ግብ አማካኝነት መሪ መሆን ችሎ የነበረው ማለት ነው። ይቺም ግብ ስትቆጠር የባርሴሎና ተጫዋቾች ስተት ነበር የነበረው ማለት ነው። በተለይ የዳኒ ኦልሞ ስተት ነበር ከሁሉም በላይ የነበረው ማለት ነው። በመጀመሪያ ኳስ ክሊል ለማድረግ ሲሞክሩ ድጋሜ ኳስ ወደ እነሱ ተመለሰ። ኳሱን ለኦልሞ ሰጡት። ኦልሞ ደግሞ ከኋላው ወይም ደግሞ ከአጠገቡ የነበረውን ፌዴሪኮ ዲማርኮን አላየውም ነበር ወይም ደግሞ እስካን አላደረገም ነበር። ኳሱን ይዞ ሊዞር ሲል ነው እንግዲህ ፌዴሪኮ ዲማርኮ ከግራ መመላለሻ ወይም ከግራ ኮሪደሩ ወደ መሃል ቦታዎች መጥቶ ነው እንግዲህ ዳኒ ኦልሞን ብሎክ አድርጎት የዳኒ ኦልሞን ኳስ ቀምዶ ድንቅ ኳስ ለደንዚል ደምፍሪስ የሰጠው ማለት ነው። ደንዚል ደምፍሪስ ድጋሜ ባርሴሎና ላይ አሲስት አድርጓል ማለት ነው። በጣም የሚገርም ነው እንግዲህ የሱ ሁኔታ የደንዚል ደምፍሪስ ማለት ነው። በተለይ የመጀመሪያው ጨዋታ ላይ እንደማይደርስ ስንነጋገር ነበር። ለደንዚል ደምፍሪስ የተሰጠውን ኳስ ነው እንግዲህ ደንዚል ደምፍሪስ ደግሞ ላውታሮ ማርቲኔዝ በጭራሽ እንዳይስት አድርጎ የሰጠው ማለት ነው። ላውታሮ ማርቲኔዝም በጣም በጥሩ ሁኔታ ጨርሶታል ማለት ነው። ስታዲየም ውስጥ የነበረውም ሰለብሬት በጣም ለየት ያለ ነበር እንግዲህ እንደተመለከታችሁት ማለት ነው። በጣም ድንቅ ጨዋታ ነበር። እኔ በምን አይነት ቃል እንደማብራራው ራሱ ግራ ይገባኛል። ለዚህ ጨዋታ የሚሆን ቃል ካላችሁ ኮሜንት ስራ አስቀምጡልኝ። ብቻ እኔ ቃል ስላጣው ነው። ድንቅ ከሚለው ቃል በተጨማሪ ሌላ ከዚህ የሚበልጥ ቃል ባገኝ ደስ ይለኝ ነበር። ከዛ እረፍት ከመውጣታቸው በፊት ሃካን ቻላኖሉ ነበር በፔናልቲ ወይም በፍጹም ቅጣት ምት ለኢንተር ሚላን ሁለተኛዋን ግብ አስቆጥሮ ኢንተር ሚላንን 2-0
እንዲመራ ማድረግ ችሎ የነበረው ማለት ነው። እናም እንግዲህ ስለዚህ ግብ ስናወራ ፔናልቲው አከራካሪ ነበር፣ ግን ቻምፒዮንስ ሊግ ላይ ደግሞ እንደዚህ አይነት ፔናልቲዎች ያሰጣሉ። ፕሪሚየር ሊጉ ላይ ራሱ ሊያሰጥ የሚችል ነው። እግሩን አግኝቶታል ፓው ኩባርሺ ላውታሮ ማርቲኔዝን። ራሱ ላውታሮ ማርቲኔዝ ላይ ነው ጥፋቱ የተሰራው ማለት ነው። የመጀመሪያውን ግብ ያስቆጠረው ተጫዋች ላይ ኳሷን ያገኘው ከማርከስ ቱራም ይመስለኛል ወይም ከደምፍሪች ይመስለኛል ባልሳሳት። ኳሷን በቀኝ እግሩ ከመንካቱ በፊት ነው እንግዲህ ኳሱን ከመንካቱ በፊት ከኳሱ አጠገብ ነበር እግሩ የነበረው፣ ከኳሱ ጋር ነው ፓው ኩባርሲ አንድ ላይ የጠለፈው ማለት ነው። ከዛ በኋላ ጨዋታው ምናልባት ለሰከንዳቶች ቀጥሎ ነበር። ላውታሮ ማርቲኔዝ ከወደቀበት ባለመነሳቱ ምክንያት ነው እንግዲህ ዳኛው ፊሽካቸውን ነፍተው ለሱ የማገገሚያ ጊዜ ለመስጠት መጀመሪያ ሄዱት። ከዛ ከቪኤአር ደግሞ ማስጠንቀቂያ ተሰጣቸው፣ ወይም ደግሞ ኑና ተመልከቱ ይሄን ነገር በማለት አልቢትሩን ነገሯቸው ማለት ነው። ለትላንቱ አልቢትር ይህን ከተናገሩ በኋላ ነው እንግዲህ አልቢትሩ ሳይሞን ማርሲኒያክ ነበሩ የነበሩት። በጣም ድንቅ አልቢትር ናቸው። እናም እርሳቸው ወደ ቪኤአር ሄደው ነው እንግዲህ ውሳኔ ያስተላልፈው ኢንተር ሚላን የፍጹም ቅጣት ምት አግኝቶ በሃካን ቻላኖሉ አማካኝነት 2-0 መምራት የቻለው ማለት ነው። ከዚህም በተጨማሪ ኢንተር ሚላን በመጀመሪያው አጋማሽ እውነቱን ለመናገር በኤክስጂ በሁሉም ቁጥራዊ መረጃዎች ከፖሴሽን ውጪ ከባርሴሎና የተሻለው ቡድን ነበር። በሙከራዎችም በተለይ ትላንትና አንድ ነገር አስተውላችሁ ከሆነ ማርከስ ቱራም ሁለቱም አጥቂዎች እንግዲህ ከጉዳት የተመለሱ ናቸው፣ ግን የማርከስ ቱራም ጉዳት ሙሉ በሙሉ የለቀቀው አይመስለኝም። ላውታሮ ከዚህ በኋላ ለማገገም ጊዜ እንደሚወስድበት ግልጽ ነው እና ማርከስ ቱራም ትላንትና በመጨረሻዎቹ ደቂቃዎች ድጋሜ ድንቅነቱን ቢያሳይም ግን ሲሮጥ ራሱ የመዳከም የጉዳት ምልክቶችን ሲያሳይ እንደነበረን አይተናል እና የሱም ኳሶችን በአግባቡ ያለመጠቀም ወይም ደግሞ የአንዳንድ ውሳኔዎች ችግር ነው እንጂ ኢንተር ሚላን በመጀመሪያው አጋማሽ ከዚህም የጎል ልዩነት በላይ ሊመራበት የነበረበት አጋጣሚ ነበር ማለት ነው። ከዛም ውጪ ቮቼዝኒ ደግሞ በጣም ብዙ ኳሶችን እየወጣ ከሳጥኑ እየወጣ የኢንተር ሚላን ተጫዋቾች ለማርከስ ቱራም እና ለላውታሮ ማርቲኔዝ ከተከላካዮቹ ጀርባ የሚጥሉትን ኳሶች ሲያጸዳ ተመልክተናል እንጂ ለምሳሌ ቮቼዝኒ በእግሩ መጫወት የማይችል በረኛ ቢሆን እንደ ድሮዎቹ አይነት በረኞች ወይም ከቦክስ ውስጥ የማይወጣ በረኛ ቢሆን ኢንተር ሚላን ደግሞ ከዚህ በላይ ግቦችን አስቆጥሮ ሊያሸንፍ ይችል ነበር ጨዋታውን። ግን ቮቼዝኒም ከግብ ጠባቂነት ወይም ደግሞ ከሙከራ ከማዳንን በተጨማሪ በእንደዚህ አይነት የ12ኛነት ተጫዋችነት ወይም ደግሞ ሌላ ከግብ ጠባቂ ሚና ሌላ አይነት ሚና በመውሰድ እየወጣ ያጸዳቸውንም ኳሶች መመልከት ወይም ደግሞ ማድነቅ ያለብን ይመስለኛል ማለት ነው በባርሴሎና በኩል። ከዛ በኋላ እንግዲህ ከረፍት በኋላ ማለት ነው ባርሴሎና ድንቅ ቡድን ሆኖ ነው ወደ ሜዳ የተመለሰው ማለት ነው። ልክ በ54ኛው ደቂቃ ከረፍት እንደተመለሱ ጋርሲያ ነበር ግብ ማስቆጠር የቻለው ማለት ነው። ጄራርድ ማርቲን ደግሞ የዚህ ግብ አሲስት ያደረገው ተጫዋች ነው ማለት ነው። እናም ኤሪክ ጋርሲያ ይቺን ግብ ሲያስቆጥራት ማለት ነው መጀመሪያ ጄራርድ ማርቲን ወደ ፍጹም ቅጣት ምቱ ክሮስ ለማድረግ ሞክሮ ነበር። ነገር ግን ድጋሜ ተመለሰበት ማለት ነው። ኳሱ ብሎክ ተደርጎ ግን ድጋሜ ነው ክሮስ ያደረገው። ከፔድሪ ነው ኳሱ የተነሳው። ከዛ በኋላ ነው እንግዲህ በድንቅ ቮሊ አጨራረስ ከባርሴሎና ግራ ማለት ነው ወደ ባርሴሎና ቀኝ ኮሪደር ወይም ደግሞ ሳጥን ውስጥ ከነበረው ወይም ደግሞ የኢንተር ሚላን የፍጹም ቅጣት ምት ሳጥን ውስጥ ከነበረው የግራ ሳይድ ወደ ቀኙ ሳይድ ክሮስ የተደረገው ኳስ ነው እንግዲህ በጄራርድ ማርቲን ክሮስ የተደረገው ኳስ ነው በኤሪክ ጋርሲያ አማካኝነት ባርሴሎና ግብ አግብቶ የተነቃቃው ማለት ነው። ከዛም በኋላ ግን ባርሴሎና ከሁለት ደቂቃዎች በኋላ ኢንተር ሚላን የማዕዘን ምት ማግኘት ችሎ ነበር። ከዛ በኋላ ያንን የማዕዘን ምት የባርሴሎና ተጫዋቾች መልሰው ላሚን ያማል ለፔድሪ ደግሞ ለጄራርድ ማርቲን ፔድሪ እና ኤሪክ ጋርሲያ በመሆን ነበር ወደ ኢንተር ሚላን የፍጹም ቅጣት ምት ሳጥን የገቡት ማለት ነው። 3 ሆነው 3-1 ነበር መጀመሪያ። ከዛ ደምፍሪስ ደረሰ 3-2 ተገናኙ። ነገር ግን ጄራርድ ማርቲን ድጋሜ ለኤሪክ ጋርሲያ የሰጠውን ኳስ ኤሪክ ጋርሲያ
በጣም ድንቅ ሙከራ ቢያደርግም ከዛም በላይ ሊያደርግ ይችላል ብለው የተከራከሩ ሰዎች ነበሩ። ግን ያን ሶመር ደግሞ ድንቅ ሴቭ ነበር ያደረገው ማለት ነው። እጅግ በጣም የማይታመን ድንቅ ሴቭ ነበር ማድረግ ችሎ የነበረው ማለት ነው ያን ሶመር። በዛም አማካኝነት እንግዲህ ኢንተር ሚላን ከዛም በኋላ ለአራት ደቂቃዎች ብቻ ነው በመሪነቱ የቆየው። ሜዳ ውስጥ የነበረውም ሰለብሬት የተለየ ነበር። ያን ሶመር ያቺን ድንቅ ግብ ሲያድናት ማለት ነው፣ ያቺን ድንቅ ኳስ ሲያድናት። ከዛ ግን በመጀመሪያዎቹ አጋማሽ እንግዲህ ዳኒ ኦልሞ ስተት የሰሩትን ተጫዋቾች ስንመለከት እነሱን እንመለስበታለሁ። ጄራርድ ማርቲን በባርሴሎና በኩል ኤሪክ ጋርሺያ፣ ዳኒ ኦልሞ ሊጠቀሱ የሚችሉ ተጫዋቾች ናቸው። እንዲሁ ተቀይሮ የገባው ሮናልድ አራውሆንም እኔ ከዚህ ዝርዝር ውስጥ አላውጣውም ማለት ነው። ግን ኤሪክ ጋርሺያ፣ ጄራርድ ማርቲን እና ዳኒ ኦልሞ ደግሞ በግብ ተሳትፎዎች ማለት ነው ክሰዋል ማለት ነው። ባርሴሎናን ወደ ጨዋታው መልሰዋል። ዳኒ ኦልሞ በ60ኛው ደቂቃ ላይ ከጄራርድ ማርቲን የተጣለውን ድንቅ ክሮስ በጭንቅላቱ ገጭቶ በማስቆጠር እንግዲህ በ54ኛውና በ60ኛው ደቂቃ በ6 ደቂቃዎች ልዩነት ባርሴሎና ባስቆጠራቸው ሁለት ግቦች አማካኝነት ባርሴሎና እንደ ድንገት መሪ ሆነ። ከዛ በኋላ ግን በሰባዎቹ ደቂቃዎች ውስጥ ባልሳሳት ደቂቃውን 79ኛው ደቂቃ ላይ ይመስለኛል ላሚን ያማል ላይ ሄነሪክ ሚኪቻሪያን ፋውል ሰራ። ፔናልቲ ነው ተብሎም አልቢትሩ ሲሞን ማለት ነው ፔናልቲ ነው ብለው ሰጥተው ነበር። ሲሞን ማርሲኒያክ ፔናልቲ ብለው ሰጥተው ነበር ማለት ነው ለባርሴሎና። ነገር ግን ፔናልቲ አልነበረም። ፋውሉ የተሰራው የፔናልቲው የፍጹም ቅጣት ምት ሳጥኑ ጠርዝ ላይ ነበር የነበረው። ከዛም ባርሴሎና ቅጣት ምታገኝ ማለት ነው። ግን የነበረን መጀመሪያ ሌሎች አንግሎችን ከማየታችን በፊት የዳኛውን ውሳኔ ብቻ አይተን የነበረን የኛም ውሳኔ ፍጹም ቅጣት ምት እንደነበር ነው ማለት ነው። ያ ፋውል ግን የጠባብ ማርጂኖች ጉዳይ ነው። ባርሴሎና ፍጹም ቅጣት ምት እንዳያገኝ ያደረገው የኢንቾች ጉዳይ ነው ማለት ነው። ከዛ በኋላ ግን ኳሶቹ የቅጣት ምቱ ተመለሰ ማለት ነው። ግን ራፊኒሃ ከፔድሪ መጀመሪያ ኳስ መጣለት። ባርሴሎና በካውንተር አታክ ነበር ያጠቃው 87ኛው ደቂቃ ላይ ማለት ነው። ከዛ ባርሴሎና ከፔድሪ ድንቅ ኳስ ተሰጠው ማለት ነው። ፔድሪ በግራ እግሩ ነበር የሰጠው። በጣም በጫና ውስጥ ሆኖ ነበር የሰጠው ኳሱን። ከዛ ራፊኒያ ሞከረው፣ ያን ሶመር መለሰው። ድጋሜ ራፊኒያ ጋር ኳሱ መጣ። በቀኝ እግሩ ነው ጎሉን ማስቆጠር የቻለውና 87ኛው ደቂቃ ላይ ነው እቺን ግብ ያስቆጠረው ማለት ነው። እና ሜዳ ውስጥ የነበረው የባርሴሎና ሰለብሬት፣ የኢንተር ተጫዋቾች ለቅሶ፣ የኢንተር ተጫዋቾች ሀዘን ሁሉ ይታይ ነበር ማለት ነው። ግን 90ው ደቂቃ አለቀና ከዚህ ግብ መቆጠር በኋላ ማለት ነው አልቢትሩ የጨመሩት 5 ደቂቃዎችን ነበር ማለት ነው። ከዛ ግን ፍራንሴስኮ አሴርቢ መገኘት በማይገባበት ቦታ ተገኘ ማለት ነው። እንግዲህ ፍራንሴስኮ አሴርቢ እሱ የተገኘበትን ቦታ እኔም ራሱ በጣም ደንቆኛል። እሱና አሌሳንድሮ ባስቶኒ ነበሩ። ተመልከታችሁ ከሆነ እሱ እና ታሬሚ ወይ ባስቶኒ ነበር ፊት ለፊት ላይ የነበሩት ማለት ነው። እና ኳሷን ደግሞ መጀመሪያ ላይ ደምፍሪስ ኳሷን ሲያገኛት ማለት ነው ጄራርድ ማርቲን ኳሱን ሊያበላሽበት የሚችልበት አጋጣሚ ነበረው። ግን አደናቀፈው ይሁን እና ወይ የደምፍሪስን ግፍ ያልቻለው ይሁን ግራ የሚያጋባ ነው ብቻ። ግን ደምፍሪስ ኳሱን ተቀብሎት በጣም ድንቅ ክሮስ አደረገ በድጋሜ። ከዛ በኋላ ፍራንሴስኮ አሴርቢ ድንቅ ግብ ልክ እንደ 9 ቁጥሮች ሁሉ ይህ የ37 ዓመት የመሃል ተከላካይ ድንቅ ግብ አስቆጠረ። ሜዳ ውስጥ የነበረውም ነገር ሁሉ ከዛ በኋላ የሚያስደንቅ ነበር። በኢንተር ሚላን በኩል ሰለብሬት ያደረጉበት መንገድ፣ የተጫዋቾቹ ሁኔታ ላይ የነበረው መንፈስ ለየት ያለ ነበር በሁሉም በኩል። ከዛ ግን አሰልጣኞቹ ያደረጉትን ለውጥ ማየት ያስፈልገናል። ዴቭሪጅ 108ኛው ደቂቃ ላይ ነው የገባው በደንዚል ደምፍሪስ። ይህ ሆላንዳዊ ዊንግ ባክ እንግዲህ የተጨበጨበለት ነው የወጣው ትላንትናም ከሜዳ። ፒዮትር ዘለንስኪ እና ዳቪድ ፍራቴሲ ደግሞ 79ኛው ደቂቃ ላይ ነው ተቀይረው የገቡት ማለት ነው በኢንተር በኩል። ሃካን ቻላኖሉ እና ሄነሪክ ሚኪቻሪያን ናቸው ተቀይረው የወጡት ማለት ነው። ፌዴሪኮ ዲማርኮ ደግሞ በ55ኛው ደቂቃ ላይ ነው ተቀይሮ የወጣው በካርሎስ አጉስቶ ማለት ነው። ከዛ ማቴዎ ዳርሚያን ደግሞ በ71ኛው ደቂቃ ላይ ነው በላውታሮ ማርቲኔዝ ተቀይሮ መግባት የቻለው እና መህዲ ታሬሚም እንዲሁ
ተቀይሮ መግባት ከቻሉ ተጫዋቾች መካከል አንደኛው ነበር የነበረው ማለት ነው። እና በዚህ በኩል ስንመለከት ይቅርታ ማቴዎ ዳርሚያን በቢሴክ ነበር ተቀይሮ የወጣው። ላውታሮ ማርቲኔዝ ደግሞ በመሄዲ ታሬሚ ነው ተቀይሮ የወጣው ማለት ነው። በባርሴሎና በኩልም ሮናልድ አራሁዎ 76ኛው ደቂቃ ላይ መግባት ችሏል ማለት ነው በኢኒጎ ማርቲኔዝ ነው የወጣለት። ከዛ ጋቪ ደግሞ በፔድሪ በ105ኛው ደቂቃ ላይ ማለት ነው። ከዛ ሌቫንዶስኪ በ91ኛው ደቂቃ ላይ በፌራን ቶሬስ፣ ፈርሚን ሎፔዝ ደግሞ በዳኒ ኦልሞ 83ኛው ደቂቃ ላይ ተቀይሮ ገብቷል። ፓኡ ቪክቶር ደግሞ 95ኛው ደቂቃ ላይ ነው ተቀይሮ የገባው። በ105ኛው ደቂቃ ላይ ነው በፓው ኩባርቲ ተቀይሮ የገባው ማለት ነው። ሄክቶር ፎርት ደግሞ 98ኛው ደቂቃ ላይ ነው በኤሪክ ጋርሺያ ተቀይሮ መግባት የቻለው። እነዚህ ለውጦች እንግዲህ በደንብ ማየት ያስፈልጋል። ፒዮትር ዘለንስኪ እና ዳቪድ ፍራቴሲ ወደ ኢንተር ሚላን ከገቡ በኋላ ማለት ነው ሶስተኛው ግብም ለኢንተር ሲቆጠር ድንቅ እንቅስቃሴን ማድረግ ከቻሉ ተጫዋቾች መካከል አንደኛው ነው። የመሃል ሜዳውንም ሁኔታዎች ቀይረዋል እነዚህ ሁለት ተጫዋቾች ማለት ነው። ከዛ በኋላ ግን 99ኛው ደቂቃ ላይ ማለትም የመጀመሪያው ሙሉ 90 ደቂቃው ተጠናቆ ከተጨመሩት 30 ደቂቃዎች የመጀመሪያው አጋማሽ 15 ደቂቃዎች ማለት ነው እዛ ውስጥ ነው እንግዲህ ዳቪድ ፍራቴሲ ድንቅ ግብ ማስቆጠር ችሎ ኢንተር ሚላንን 4-3 አሸናፊ እንዲሆን ያደረገው ማለት ነው። ይቺም ግብ ስትቆጠር ማለት ነው ዳቪድ ፍራቴሲ ሲያስቆጥራት በመጀመሪያ ማርከስ ቱራምን ማድነቅ ያስፈልጋል። ሙሉ 90 ደቂቃውን ማርከስ ቱራም ምን ሆነ ስል ነበር እኔ ትላንትና የነበረው ማለት ነው። በእርግጥ በመጨረሻዎቹ ደቂቃ ተነቃቅቶ ብታዩትም በእርግጠኝነት ማርከስ ቱራም በትላንትናው ጨዋታ ላይ በጉዳት እንደገባ እርግጠኛ ነኝ። እሱ ሙሉ የሰውነት ቋንቋው እንደሚናገር ግልጽ ነበር ማለት ነው። ትላንትና እነ ሮናልድ አራሁሆን ካለፈ በኋላ ነው እንግዲህ ወደ ፍጹም ቅጣት ምትሳጥኑ ለመሄዲ ታሬሚ ኳሱን ሰጥቶት የነበረው። ከዛ መሄዲ ታሬሚ ደግሞ ከፊቱ ለነበረው ለዳቪድ ፍራቴሲ ኳሱን ሰጠው። ፍራቴሲ ደግሞ ፓው ኩባርሲን የሚመታ መሰለ። መጀመሪያ ፓው ኩባርሲ ወደቀ። ከዛ በኋላ ቮቼቼዝኒ ማዳም በማይችልበት ጥግ ግቡን አስቆጠረው ማለት ነው። ከዛ ሜዳ ውስጥ የነበረው ሰለብሬት በነ ላውታሮ ማርቲኔዝ ፊት ላይ ያየነው ሰለብሬት እጅግ በጣም የሚደንቅ ነበር ማለት ነው። በጣም ድንቅ ጨዋታ ነው የተመለከትነው እኔ በበኩሌ። ግን ከዛ በኋላ ባርሴሎና ደግሞ ጨዋታውን ሊያሸንፍባቸው የሚችሉ ወይም ደግሞ አቻ ሊሆንባቸው የሚችሉ አጋጣሚዎችን ፈጥሮ ነበር። ሮበርት ሌቫንዶስኪ ላሚን ያማል ክሮስ ያደረገውን ኳስ በስርዓቱ ቢገጭ ኖሮ በጣም በጭንቅላቱ በመሃል ጭንቅላቱ ነው የገጨው ማለት ነው። በግንባሩ አልገጨውም እንጂ በግንባሩ ቢገጨው ኖሮ ሊያስቆጥር የሚችልበት አጋጣሚ ነበር። ሮበርት ሌቫንዶስኪም ያቺን አጋጣሚ አልተጠቀመበትም። እንዲሁ በመጨረሻዎቹ ደቂቃዎች ማለት ነው ካየናቸው ምርጥ ታክሎች መካከል ማቴዎ ዳርሚያን ባርሴሎና የቆሙ ኳስ እድልን አገኘ ማለት ነው። የቅጣት ምት ይመስለኛል ዋይድ ቅጣት ምት ኳሱ ከተሻማ በኋላ ዳኒ ኦልሞ ነው በጭንቅላቱ የምታስታውሱ ከሆነ ፔድሪ ለራፊኒሃ ድንቅ ኳስ ሰጥቶት ራፊኒሃ ደግሞ ለፌራን ቶሬዝ ቁጭ አርጎለት ነበር። በመጀመሪያው ጨዋታ ላይ ድንቅ ጎል አስቆጥሮ ነበር ባርሴሎና በፌራን ቶሬዝ አማካኝነት። እንደዚህ አይነት ግብ ለማስቆጠር ተቃርቦ ነበር። መጀመሪያ ኳስ ከራፊኒሃ ይመስለኛል የመጣው። ከዛ በኋላ ኳሱን ገጭቶ የነበረው ደግሞ ፈርሚን ሎፔዝ ነበር ማለት ነው። ከዛ ፈርሚን ሎፔዝ የገጫትን ኳስ ነው እንግዲህ ሮናልድ አራሁ ሊያስቆጠር ሲል ማቴዎ ዳርሚያን በድንቅ ሁኔታ ያወጣበት ማለት ነው። እዛም ወድቆ የነበረው ሰለብሬት የሚገርም ነበር። ግን የኢንተርን ደጋፊዎች ልብ የሰቀለች አንድ አጋጣሚ በመጨረሻዎቹ ደቂቃዎች ተገኘች በላሚን ያማል አማካኝነት። ትላንትናም በጨዋታው ላይ በጣም ድንቅ ነበር እንደ ሁሉ ጊዜውም። ላሚን ያማል በምን አይነት ቃል እንደሚብራራ አላቅም እኔ የሱ ችሎታ ምንም አይነት ቃል ስለሌለኝ ማለት ነው። የሱ ችሎታ በጣም ለየት ያለ ነው። በቃ ትላንትናም ለየት ያለ ተጫዋች ነበር። በጎሎች ባይሳካለትም ማለት ነው አንግል መልሶበታል።
የሆነ ጊዜ ላይ ማለት ነው አንግል የመለሰበትም አጋጣሚ ባርሴሎና 4-3 እየተመራ በነበረበት ሰዓት ላይ ነው አንግል የመለሰበት ወይ ደግሞ ባርሴሎና እየመራበት በነበረበት ሰዓት ይመስለኛል ባልሳሳት እና ትናንትናም ድንቅ ነበር ግን በመጨረሻዎቹ ደቂቃዎች ኳስ ወስዶ ሄዶ በፋር ፖስቱ ላይ ነበር የመታው ማለት ነው ወይም ደግሞ ከቀኝ አይደል ላሚን ያማል የሚነሳው ወደ ግራው የአንግሉ ወይም ደግሞ የቋሚው ብረት ነበር የላከው ማለት ነው ነገር ግን ከራሱ ቀኝ ወደ ግራ የመታው ኳስ ወይም ደግሞ ከያን ሶመር ቀኝ የነበረው ቀኝ የተሞከረው ኳስ ማለት ነው ያን ሶመር በድንቅ ሁኔታ ነበር ያዳነበት ማለት ነው የቺ ግብ ያን ሶመር ባያድናት ኖሮ የያን ሶመር በሙሉ እጁ አይደለም ያዳናት ራሱ ኳሱን በጥፍሮቹን ያወጣት በጣም የኢንቾች ጉዳይ ነው አይታችኋል ምን አይነት ድንቅ ጨዋታ እንደነበር ጨዋታውን ለተመለከታችሁ ሰዎች በሙሉ ግን እንኳንም እንደዚህ አይነት ጨዋታ ተመለከታችሁ እንኳንም እንደዚህ አይነት ጨዋታ ተመለከተን እኔ ምንም አይነት ሌላ ቃል ለዚህ ጨዋታ ይህንን ጨዋታ ይገልጻል ብዬ የምጠቀመው ቃል አይኖረኝም ማለት ነው ብቻ ውብ ጨዋታ የሚለው ቃል ብቻ ይህንን ጨዋታ የሚገልጽ አይመስለኝም ሌላ ቃል ብትፈልጉ ወይም ደግሞ ብፈልግ የሚሻለኝ ይመስለኛል በጣም ድንቅ ጨዋታ ተመልክተናል እና ለሁሉም የእግር ኳስ አፍቃሪያን እንኳን ደስ አላችሁ ግን ወደ ጨዋታው እንመለስ ደግሞ እንግዲህ ትላንትና ማለት ነው ኢንተር ሚላን በመጀመሪያው ጨዋታ ላይ የምታስታውሱ ከሆነ ባርሴሎናን ከአንዴም ሁለቴ መምራት ችሎ ነበር መጀመሪያ 2-0 መራ በደንዚል ዳምፍሪስ እና በማርከስ ቱራም ግብ አማካኝነት ከዛ በኋላ ባርሴሎና ደግሞ አቻ ሆነ ማለት ነው አቻ የሆነው ደግሞ በፌራን ቶሬዝ እና በላሚን ያማል ግብ አማካኝነት ነበር ማለት ነው ከዛ በኋላ ግን ድጋሚ በደንዚል ዳምፍሪስ አማካኝነት ግብ አስቆጠረው እንደነበር እናስታውሳለን ለስንተኛ ጊዜ መምራት ቻሉ ማለት ነው ለሁለተኛ ጊዜ መምራት ቻሉ ማለት ነው 3-2 መሩ ግን ጨዋታው 3 አቻ አለቀ ማለት ነው ራፊና የመከረውን ድንቅ ሙከራ የግቡን አግዳሚ መልሶበት ከዛ ያን ሶመር ራሱ ላይ አስቆጠረው ማለት ነው የያን ሶመርን ጀርባ ነክቶ የገባው ጎል ማለት ነው ከዛ አቻ ሆኑ ወደ ሜዳቸው ወደ ጁሴፔ ሚያትሳ መጡ ማለት ነው በትላንትናው ዕለት ከዛ በኋላ ሳንሲሮ ጁሴፔ ሚያትሳ ላይ እንግዲህ ትላንትና ደግሞ ድጋሜ መሩ ማለት ነው ኢንተር ሚላኖች ለስንተኛ ጊዜ መሩ ለሶስተኛ ጊዜ መምራት ቻሉ ማለት እኮ ነው ባርሴሎናን 2-0 መሩ ከዛ በኋላ ግን ተመሩ እንደውም ትላንትና ሁለታቻ ሆነ ባርሴሎና ከዛ ሶስተኛውን ግብ ደግሞ ራፊና ያስቆጠረው ከዛ ባርሴሎና ሳይታሰብ ከሜዳ ውጪ በተለይ በመጀመሪያው አጋማሽ ኢንተር ሚላን ካሳየን የበላይነት አንፃር በቃ ጨዋታው አልቋል ብለን ገምተን ነበር በመጀመሪያው አጋማሽ ደግሞ ባርሴሎና ጭራሽ አንድ ኦን ታርጌት ብቻ ነበር አድርጎ መውጣት ችሎ የነበረው ከዛ ሁሉም ሰው የገመተው ምንድነው ባርሴሎና ይሄንን ጨዋታ አሸንፏል ብለን ነው ግን እዚህ ጋር ማንሳት ያለብን የኢንተር ሚላን ተጫዋቾች ችግር ይሁን የባርሴሎና ተጫዋቾች ጥንካሬ ይመስለኛል እኔ በበኩሌ ከኢንተር ተጫዋቾች ድክመት ሳይሆን ከባርሴሎና ተጫዋቾች ጥንካሬ የመነጨ ይመስለኛል የባርሴሎና ከመመራት ድጋሚ መምራት ባለፈው አይታችሁ እንደሆነ ልክ ደንዚል ዳምፍሪስ ሶስተኛዋን ግብ ሲያስቆጥርባቸው ባርሴሎና ላይ ወይ ሁለተኛዋን ግብ ይሆናል የትኛው ግብ እንደሆነች ግራ ተጋብቼ ነው በመጀመሪያው ጨዋታ ማለት ነው በስፔን በተደረገው ጨዋታ ላይ ፔድሪ ልክ ግቧ እንደተቆጠረች ምንም አልመሰለውም ኳሱን ይዞ ነው ወደ መሃል ሜዳ ሄዶ ካምባክ ለማድረግ ፍላጎት እንዳላቸው ተጫዋቾች ማለት ነው ከዛ በኋላ እንደዛ ሄደ ባርሴሎና ይመርም ካምባክ አድርጓቸው ወጣ ያንን ጨዋታ ከዛ ትላንትናም በድጋሚ ባርሴሎና የተነሳበት የባርሴሎናን ተጫዋቾች ሜንታሊቲ ያደነቅንበት ነበር ነገር ግን ኢንተር ሚላን ለሶስተኛ ጊዜ ቢመራም ለሶስተኛ ጊዜ አቻ ሆነ ለሶስተኛ ጊዜ ቢመራም ከዛ በኋላ ግን ተመራ ማለት ነው በባርሴሎና ለመጀመሪያ ጊዜ በባርሴሎና የተመራውም እንግዲህ በራፊኒያ የትላንትና ምሽት ጎል አማካኝነት ነው ማለት ነው በእነዚህ ሁለት ጨዋታዎች በ87ኛው ደቂቃ የሁለተኛው ዙር ጨዋታ ላይ በመጀመሪያው ደቂቃ ላይ ጭራሽ አልተመራም ከዛ በኋላ ጨዋታው አለቀ ብለን ስናስብ ፍራንሴስኮ አቼርቢ 37 አመቱ ነው ቢያንስ ይሄ የኢንተር የመጨረሻ ሲዝኑ ሊሆን ይችላል ማለት ነው በማይገኝበት ቦታ ተገኝቶ ኢንተር ሚላንን አቻ አደረገ በጣም ድንቅ ግብ ነው ደግሞ ማስቆጠር ችሎ የነበረው ልብሱን በሙሉ ነው አውልቆ ሴሌብሬት ያደረገው ማለት ነው ፍራንሴስኮ አቼርቢ እና በጣም እኔ በምን አይነት ቃል እንደሚበራ ግራ ስለገባኝ ነው የጨዋታው ሁኔታ ማለት ነው ምንም አይነት ቃል ስለሌለኝ ነው
ዝም ብዬ እየተናገርኩ ያለሁት ማለት ነው። ከዛ አቼርቢያችን ግብ አስቆጠረት፣ አቻ ሆነ ኢንተር ሚላን። ከዛ በኋላ ግን የኢንተር ሚላን ተጫዋቾች ላይ በተለይ ተቀይሮ የገቡ ተጫዋቾች ላይ በነ ዴቭሪጅ፣ በነ ፒዮትር ዘለንስኪ፣ ዳቪድ ፍራቴሲ፣ ካርሎስ አጉስቶ፣ ማቴዎ ዳርሚያን፣ መህዲ ታሬሚ ሜዳ ውስጥ የነበሩት ሶስቱ ተከላካዮች እና ኒኮሎ ባሬላ ሁሉም ላይ ድንቅ ሁኔታ ነበር በቃ ተመልክተን የነበረው ማለት ነው። ልክ ያቺ ግብ ስትቆጠር ጨዋታውን እንደሚያሸንፉ ነገር መሰላቸው። ከዛ ሆነላቸውም። ዳቪድ ፍራቴሲ ከዋናው ሰዓት ወይም ደግሞ 90 ደቂቃ ዋናው 90 ደቂቃ ከተጠናቀቀ በኋላ በሚጨመሩት የባከኑ 30 ደቂቃዎች ወይም ደግሞ ድጋሜ 30 ደቂቃ ከተጨመሩ 30 ደቂቃዎች በመጀመሪያው አጋማሽ በ99ኛው ደቂቃ ላይ ግብ አስቆጠረና ኢንተር ሚላን ጨዋታውን አሸነፈ ማለት ነው። ግን ባርሴሎና ከዚህም የበለጠ ደግሞ ማድረግ የሚችልባቸውን አጋጣሚዎች ነግሬያችሁ ነበር። ግን አንዳንድ ነገሮችን ደግሞ ማየት ያስፈልጋል። ለምሳሌ አሁን ትላንትና እንዴት ነው ጨዋታ አየን የምትለው የሚሉ ሰዎችም አንዳንድ አጋጥሞኛል። አንዳንድ እግር ኳስን እንዴት እንደሚረዱት ግራ የገባኝ ሰዎች ማለት ነው። ፖሴሽን ነው የሚያዩ ሰዎች በአብዛኛው ለምን ፖሴሽን እንደሚያዩ አላውቅም። እኔ ፖሴሽን ከተመለከተን ኢንተር ሚላን 28.8 ወይም 29% ገደማ ነው ፖሴሽኑ። ባርሴሎና ደግሞ 71% ነው የያዘው የኳስ ቁጥጥር ማለት ነው። ግን ከኳስ ቁጥጥር ውጪ ደግሞ ድንቅ መሆን ይቻላል። ለምሳሌ ፒኤስጂ በአስቶን ቪላ ሲሸነፍ በቪላ ፓርክ ቪላ ምንም አይነት የኳስ ቁጥጥር ይዞ አይደለም 30% የኳስ ቁጥጥር ይዞ ነው እንደዛ አይነት ብልጫ ፒኤስጂ ላይ ማሳየት ይችላል። እና እንደዚህ ስኮርቦርድ ጆርናሊዝም የምትከተሉ ሰዎች ባካችሁን ብታቆሙ ደስ ይለኛል ማለት ነው። እና ስኮርቦርድ ጆርናሊዝም ብታቆሙ ጥሩ ይመስለኛል ማለት ነው። እና ብቻ በጣም ድንቅ ጨዋታ ተመልክተናል። እንደዛ ሳይሆን በመልሶ ማጥቃቶች ኢንተር ሚላን ያጠቃል። እንደውም በመጀመሪያው አጋማሽ 2-0 ከመራ በኋላ ነው ኢንተር ሚላን በሁለተኛው አጋማሽ ሪስክ መውሰድ የጀመሩት። እንደኔ ፕሬስ ማድረግ ጀመሩ። በመጀመሪያው አጋማሽ ማድረግ ከጀመሩት አንጻር በሁለተኛው አጋማሽ በጣም በተጋጋለ ሁኔታ ወይም ደግሞ ከመጀመሪያው በባሰ ሁኔታ ፕሬስ አደረጉ። ያም ለባርሴሎና ተጫዋቾች ያጋለጣቸው ይመስላል። ግን የተቆጠሩባቸውንም ግቦች ስንመለከት ደግሞ ሌላ ሁኔታ የሚጭርብን ነው ማለት ነው። በመጀመሪያው ጨዋታ ካስታወሳችሁ ባርሴሎና ላይ ነው የቆሙ ኳሶች የተቆጠሩት ማለት ነው። ትላንትና በእርግጥ ኢንተር ሚላን በድጋሜ በፍጹም ቅጣት ምት ግብ ማስቆጠር ችሎ ነበር ማለት ነው። ግን ያንን ሳይሆን መመልከት ያለብን ኢንተር ሚላን ትላንትና ክሮስ የመከላከል ችግር ነበረበት ማለት ነው። ሁለቱ የባርሴሎና ግቦች የኢንተር ሚላን የክሮስ የመከላከል ችግሮች ነበሩ ማለት ነው። እናም ይህም ከቆሙ ኳሶች ጋር ማገናኘት የምንችል ይመስለኛል የክሮሶቹን አይነቶች ማለት ነው። ከጀራርድ ማርቲን የተገኙትን 2 አሲስቶች ማለት ነው። ከዛ በኋላ ግን አንዳንድ ቁጥሮችን ማየት ያለብን ይመስለኛል ማለት ነው። ፖሴሽን ተመልክተናል። ባርሴሎና 772 ጊዜ በኢንተር ሚላን ሜዳ ሄዶ የኳስ ቅብብሎችን አድርጓል ማለት ነው። ኢንተር ሚላን ደግሞ 313 ጊዜ ኳሶችን ተቀባብለዋል። ግን የሁለቱን ክለቦች ሎንግ ቦል ወይም ደግሞ የረጅም ኳስ እንመልከት ማለት ነው። ኢንተር ሚላን ካደረጋቸው 313 ፓሶች ማለት ነው 66ቱ ሎንግ ፓስ የሚባሉት ናቸው ወይም ደግሞ ረጅም ኳሶች ወይም ረጅም ፓሶች የሚባሉ ናቸው። በባርሴሎና በኩል ግን 772 አድርገው ከኢንተር ሚላን እጥፍ በላይ የኳስ መቀባበል አድርገው ግን 38ቱ ብቻ ናቸው ረጅም ኳስ የነበሩት ማለት ነው። እና ኢንተር ሚላን ትላንትና ከ66ቱ ደግሞ ብዙዎቹ ባርሴሎና ላይ አደጋ የጣሉ ወይም ደግሞ አደጋ የጣሉ የመሰሉ ኳሶች ነበሩ ማለት ነው። እና ሎንግ ፓስ ፕሮፖርሽን ወይም ደግሞ ፐርሰንቴጃቸውን ስንመለከት የስኬቱን ኢንተር ሚላን 21.1%ን አሳክቷል። ወደ 22 ያክል ገደማውን አሳክቷል ማለት ነው ከ66ቱ። ባርሴሎና ግን ከ38ቱ 4.9ን ብቻ ነው ማሳካት የቻለው ወደ 2 ገደማ ማለት ነው በቁጥር ስናስቀምጠው። እና ብቻ በጣም ድንቅ ሁኔታ ነበር የተመለከትነው። በፓሲንግ አኩሬሲም እኮ ብንመለከት ኢንተር ሚላን 65.8 ፓሲንግ አኩሬሲ ብቻ ነበር። ይህ ማለት ምን ማለት ነው? ኢንተር ሚላኖች በባርሴሎና ከበባ ይደረግባቸዋል። የባርሴሎናን ፕሬሲንግ መውጣት አቅቷቸዋል ወይም ደግሞ በባርሴሎና ብዙ ጊዜ ኳስ ይቀማሉ ማለት ነው። እና ፓስስ ኢን ኦፖኔንት ሃልፍ ወይም ደግሞ በተጋጣሚ ቡድን ክልል ውስጥ ወይም ደግሞ በተጋጣሚ ቡድን ግማሽ ውስጥ ብዙ ኳሶችን በመቀባበልም ባርሴሎና ከ772 ኳሶች 524ን የተቀባበለው።
ኢንተር ሚላን ደግሞ 137ቱን ነው ከ317። ይህ ምንን ያሳየኛል? ኢንተር ሚላን ከኋላ ኳስ አይጀምርም። ኳስ ከያዘ ግን በባርሴሎና ሜዳ ላይ ነው የሚይዘው፣ በባርሴሎና አጋማሽ ላይ ነው የሚይዘው። ባርሴሎናም እንደዛው ኳስ በራሱ አጋማሽ ይዛል። እንደ ኢንተር ሚላን አነስተኛ ባይሆንም በራሱ አጋማሽ ይዛል፣ ግን አብዛኛውን ጊዜ የሚያሳልፈው በኢንተር ሚላን አጋማሽ ላይ ማለት ነው። ይህም ሁለቱ ቡድኖች ግብ ራሳቸው ላይ እንዲፈጣጠሩ ያደረገበት አጋጣሚ ነው የነበረው ማለት ነው። እና ትላንትና ክሮሳቸውንም ብንመለከት እኮ ባርሴሎና 37 ክሮሶችን አድርጓል፣ ግን 16.2% ብቻ ነው ክሮሶቹ የተሳኩት። ኢንተር ሚላን ደግሞ 14 አድርጎ 7 የተሳኩ ነበሩ ማለት ነው። ይህም 50% ስኬት የነበረው ነው ማለት ነው። እና ብቻ በጣም ጥሩ ቁጥሮች ነበሩ በስሩ ቦሎች በባርሴሎና በኩል። ትላንትና የጠፋው አንድ ነገር ከክሮሶች ውጪ እንደዚህ መስመር ሰንጣቂ ኳሶች ወይም ስሩ ቦል በሚባሉት ምንም አይነት ስሩ ቦል ሳያስመዘግቡ ነው የወጡት። እንደ ፔድሪ፣ ዲዮንግ፣ ዳኒ ኦልሞን የመሳሰሉ ድንቅ ተጫዋቾችን ይዘው ግን ምንም አይነት ስሩ ቦሎችን ሳያስመዘግቡ ነው የወጡት። ኢንተር ሚላን ግን 2 ስሩ ቦሎችን ማስመዝገብ ችሏል ማለት ነው በትላንትናው እለት እና 22 ሙከራዎችን ነው ባርሴሎና በትላንትናው ጨዋታ ላይ ማድረግ የቻለው። 10 ኢላማቸውን የጠበቁ ናቸው። 3 ግቦችን ትላንትና ማስቆጠር ችሏል። እና እዚህ ላይ የምመለከተው እኔ ማለት ነው የያን ሶመርንም ድንቅ ብቃት ነው። በሁለቱ ጨዋታዎች 14 ጊዜ ኢላማቸውን የጠበቁ ሙከራዎችን አድኗል። ትላንትና ደግሞ በተለይ ከላሚን ያማል ስር ያዳናት ኳስ መቼም የኢንተር ደጋፊዎች የሚረሱት አይመስለኝም ማለት ነው። በያን ሶመር በኩል የታየው ድንቅ ሴቭ ማለት ነው። እና እነዚህ ነገሮች ከተመለከትን ያን ሶመር ትላንትና የጨዋታ ኮከብ ነበር ማለት ምን ማለት ነው? ባርሴሎና በጣም ብዙ ሙከራዎችን አድርጓል ማለት እኮ ነው። ለምሳሌ እንደ ላሚን ያማል አንድ ጊዜ ደግሞ የግቡ ቋሚ መልሶበታል። እንደዚህ አይነት አጋጣሚዎችም ነበሩ። ግን ኢንተር ሚላን ደግሞ በሞከረባቸው አጋጣሚዎች በሙሉ አስፈሪ ቡድን ነበር። 13 ጊዜ ነው የሞከረው፣ ከባርሴሎና በ9 ያንሳል በሙከራዎች ማለት ነው። 7ቱ ኢላማቸውን የጠበቁ ነበሩ፣ 4ቱ ወደ ግብነት ተቀይረዋል ማለት ነው። ይህ ምንን ያሳያል? አንደኛ ኤፊሺየንሲን ያሳያል። ሁለተኛ ደግሞ እኔ እንደተመለከትኩት ባርሴሎና የሞከሯቸው ኳሶች በአብዛኛው ከሳጥን ውጪም የተሞከሩ ኳሶች ነበሩ ማለት ነው። ወይም ደግሞ ብዙም አስጊ አልነበሩ ማለት ነው ለያን ሶመር ከአንዳንዶቹ ውጪ። ግን የኢንተር ሚላንን ብትመለከቱ የተቆጠሩ እያንዳንዱ ግቦች የማይመለሱ ግቦች ናቸው። የባርሴሎናም እንደዛው። ግን ኢንተር ሚላን ደግሞ በጣም በሚገርም እንትን ነው የሚሄዱት ማለት ነው። በሚገርም ሁኔታ ነው የሚያስፈራ ማጥቃትን ነው የሚያወርዱት። በአንዴ ነው የሚያጠቁት ማለት ነው ከመከላከል ወደ ማጥቃት ሲሸጋገሩ ማለት ነው። ግን ከፓሶች ወይም ደግሞ ቁልፍ ፓሶችን ስንመለከት ባርሴሎና 16 ኢንተር ሚላን ደግሞ 8። ይህም የተጋጣሚ ቡድን ተጫዋቾችን የሚቀንሱ ፓሶች ናቸው። ከስሩ ቦሎች ጋር ትንሽ የሚቀራረቡ አይነት ፓሶች ወይም ደግሞ አስፈላጊ ፓሶች ብለን መተርጎም እንችላቸዋለን ማለት ነው በአማርኛ። ግን አደጋዎች የፈጠሩ አይደሉም ማለት ነው። በባርሴሎና በኩል አደጋ እየፈጠረ የነበረ አንድ ሰው ግን በጨዋታው ላይ ነበር፣ ላሚን ያማል። 17 ዓመቱ ነው ወይ ልጠይቃችሁ? 17 ዓመቱ ነው ወይ ላሚን ያማል? አይደለም የሚሰራው ስራ የሚያደርገው ነገር በሙሉ የ17 ዓመት ልጅ የሚሰራውን ስራ አይደለም ላሚን ያማል እየሰራ የሚገኘው። በትላንትናው ዕለት ደግሞ ጭራሽ ብሶበት ነው የመጣው። 14 ጊዜ ድሪብል አድርጓል ማለት ነው በትላንትናው ዕለት እና አንግል መልሶበታል። ያን ሶመር ድንቅ ኳስ መልሶበታል። አሳዛኝ ተሰናባች ባርሴሎና እንደ ቡድን ቢሆንም ከባርሴሎና ተጫዋቾች ሁሉ ደግሞ በሁለቱም ጨዋታዎች ላይ ድንቅ የነበረው ላሚን ያማል ከዚህ ቡድን ወይም ደግሞ ከዚህ ውድድር መሰናበቱ ነው የሚያሳዝነው ከሁሉም በላይ እና ብቻ ግራ የሚገባ ነው። ትናንትናም ባስቶኒ ሄነሪክ ሚክቻሪያን የሆነ ጊዜ ላይ አይታችሁት እንደሆነ ይዞት ሊያቆመው ሁሉ አልቻለም። ከኋላ እየጎተተው ሄዶበት ሄነሪክ ሚክቻሪያን ወደቀ። በእድሜ እኮ ሄነሪክ ሚክቻሪያን 18 ዓመት አካባቢ ነው ከላሚን ያማል የሚበልጠው። ግን ይህ ልጅ በየጊዜው ሜዳ ውስጥ የሚያሳየው መብሰል፣ በየጊዜው በውሳኔዎቹ ላይ የሚያሳየው መብሰል በምን ሁኔታ ሊገለጽ ይችላል? ትላንትና ፌዴሪኮ ዲማርኮ እንደውም ላሚን ያማልን ተቋቁሞታል። ካርሎስ አጉስቶ ግን ተቀይሮ ከገባ በኋላ በጭራሽ ነው ላሚን ያማልን መቆጣጠር ያቃተው። በጭራሽ ላሚን ያማል እንደ ቀልድ ነበር ሲያልፈው የነበረው። ልክ እንደገባ ነው ልጁን ወዲያው ኮንፊደንሱን የሰበረበት። አንዴ ለውጭ ያበላው አለፈው። ከዛ በኋላ ድንቅ ሁኔታዎችን ሲያመቻች ነበር፣ ግን እድለኛ አልነበረም። ትላንትና ባርሴሎና እድለኛ ካልነበረባቸው ሁኔታዎች አንደኛው
የሮበርት ሌቫንዶስኪ አለመኖርም ነው። የፌራን ቶሬዝ ከፊት በፕሬሲንጉ በጣም ጥሩ ነበር ትላንትና ሁሌ እንደተለመደው ከኳስ ውጪ በጭራሽ የማይታመን ተጫዋች ነው። ግን ያ የአየር ላይ ኳሶች ዶሚናንት ባርሴሎና ስንት ክሮስ አደረገ አልኩኝ። ከኢንተር ሚላን እኮ በጣም የሚበልጥ ክሮስ ነው ባርሴሎና ያደረገው። ያንን ክሮስ የሚያጠቃ ሰው ነው የጠፋው። ሮበርት ሌቫንዶስኪ ደግሞ ከጉዳት ስለተመለሰ 90ኛው ደቂቃ ላይ ነበር የገባው። እሱም ራሱ የገባው ባርሴሎና ጨዋታውን አሸንፈዋል 3-2 እየመራ ነው በሚባልበት ሰዓት ነው የገባው። ግን አሸርቢ ግብ አስቆጥሮ ገና ወደ ጭማሪ ደቂቃ መርቶት ሮበርት ሌቫንዶስኪ ሌላ 30 ደቂቃ እንዲጫወት ሆነ ማለት ነው። ግን ላሚን ያማል ትናንትና በጣም የሚያሳዝነኝ ተጫዋች ሆኖ አይቼዋለሁ እኔ በበኩሌ። ከዛ ላሚን ያማል ደግሞ ከጨዋታ በኋላ እንግዲህ አስተያየት ሰጥቷል። ያለንን ሁሉንም ሰጥተናል። በዚህ አመት ሊሆን አልቻለም ቻምፒዮንስ ሊግ የማሸነፍ ነገር አለ። ነገር ግን እንመለሳለን ቀጣይ አመት። ስለሱ ምንም ጥርጥር የለኝም ወደ ቻምፒዮንስ ሊግ አለ። እኛ ይህንን ክለብ ወይም ደግሞ ባርሴሎናን የራሱ የሆነ ቦታ ላይ እስክናስቀምጠው ድረስ አናቆምም ወይም ደግሞ ቻምፒዮንስ ሊግ እስኪያሸንፍ ድረስ ማለት ነው። በጣም በጥሩ ከፍታ ላይ ባርሴሎናን እናቆመዋለን። እኔ ቃሌን አከብራለሁ። ይሄን ወደ ባርሴሎና አመጣዋለሁ ቻምፒዮንስ ሊጉ ማለት ነው። እስክናሳካው ድረስም አናቆምም። ነገር ግን እሁድ ሌላ የመጨረሻ ነው። ከእሁድ ሌላ የመጨረሻ ጨዋታ አለብን። በጣም ድንቅ ጨዋታ አለብን ከማድሪድ ጋር እያለ ነው። ኤል ክላሲኮ በጣም ወሳኝ ጨዋታ ነው። ስለዚህ ስለ ኤል ክላሲኮ ባላነሳ ይሻላል። ቀጣይ ጨዋታ እሱን አነሳለሁ። ግን ስለዚህ ጨዋታ ላይ ብቻ ላተኩር እና ሁላችንም አንድ ላይ መሆን አለብን በዚህ ሰዓት ቪስካ ባርሴሎና ብሎ ነው እንግዲህ አስተያየቱን የጨረሰው ማለት ነው። ምን አይነት ድንቅ ተጫዋች እንደነበር ትላንትና ሃንዚ ፊሊክም እንግዲህ ለኢንተር ሚላን ጥሩ ተመኝተዋል ማለት ነው። ስለ ዳኛው ብናገርም ሃንዚ ፊሊክ እንዳሉት የ50-50 ግንኙነቶችን ውሳኔዎች እንዳለ ዳኛው ለኢንተር ሚላን አደልቷል ብለው ነው የተናገሩት እና በማስቀጠልም ምናልባት ስለ ዳኛው ወሬ ያበዛው ነገር ግን ለኢንተር ሚላን ጥሩን ነገር በሙሉ እመኛለሁ፣ በፍጻሜው ጥሩ መልካም እድል እንደሚገጥማቸው እመኝላቸዋለሁ ብለው ነው እንግዲህ የተናገሩት ማለት ነው አሰልጣኝ ሃንሲ ፊሊክ ማለት ነው። አሁን ግን ስለ አንዳንድ ተጫዋቾች በግል ላንሳና ፕሮግራሙን ባጠቃልል የተሻለ ይመስለኛል ማለት ነው እና አንዳንድ ቁጥሮችን እጨምራለሁ። ዴንዚል ደምፍሪስ ከባርሴሎና ጋር በተደረጉት ሁለቱም ጨዋታዎች ላይ በጣም ድንቅ ሆኖ ነው ያመሸው። በተለይ የሱን ድንቅነት ካጎሉባቸው ምክንያቶች አንደኛው የአሌሃንድሮ ባርዴ በጄራርድ ማርቲን መተካት ነው። አሌሃንድሮ ባርዴ ስለማይደርስ ጄራርድ ማርቲን ደግሞ የዴንዚል ደምፍሪስን ቀጥተኛነት፣ ፍጥነት፣ ጉልበት መቋቋም አልቻለም። ትናንትናም የኢንተር ሚላን 3ኛ ግብ ስትቆጠር ይቺን ተመልክተናል። እንዲሁ በመጀመሪያው ጨዋታ በባርሴሎና ሜዳ በተደረገው ጨዋታ ላይ ደግሞ እሱ ባደረገው አሲስት ላይ ማለት ነው በማርከስ ቱራም አሲስት ላይም እንደ ቀልድ ነበር ጄራርድ ማርቲንን ያለፈው ማለት ነው ዴንዚል ደምፍሪስ በጉልበቱ አማካኝነት። ግን ምን አይነት ድንቅ ሆላንዳዊ ፉልባክ ነው ማለት ነው። በጣም እኔ ከማደንቃቸው ዊንግ ባኮች መካከል አንደኛው ነው ዴንዚል ደምፍሪስ እና በጣም ጉልበት አለው፣ ቀጥተኛ ነው፣ ፈጣን ነው፣ አይታለፍም። ደግሞ ከተጋጣሚ ቡድን ተጫዋቾች ጋር አንድ ለአንድ ቢገናኝ እነሱን የሚቋቋምበት አቅም አለው ማለት ነው ዴንዚል ደምፍሪስ። እነዚህ ነገሮችን በጣም አድንቅለታለሁ። ግን ከባርሴሎና ጋር በመጀመሪያው ጨዋታ ላይ የምታስታውሱ ከሆነ 1 አሲስት 2 ጎሎችን ማስቆጠር ችሏል። ትላንትና ምሽት ደግሞ 2 ድንቅ አሲስቶችን ነው ማስመዝገብ የቻለው እና በጣም ድንቅ አቋሙን አሳይቷል። አንደኛ ስለሱ መናገር ያለብን ይመስለኛል ማለት ነው። በሁለተኛነት ደግሞ የምናነሳው ተጫዋች ላሚን ያማል ነው። ላሚን ያማል ደግሞ በጣም ድንቅ እንቅስቃሴውን ነው ያሳየም ማለት ነው። ትናንትናም ስለሱ ተናገር ያለው ግን ብዙ ባልጨምርም ግን በጣም አሳዛኝ ልጅ ነው። በጣም አሳዛኝ ልጅ መሆኑን የምታውቁት ሲያኮርፍ ብቻ ነው አለ እኮ አንድ ጸሐፊ ማን ነበር ስሙ ጠፋብኝ። ግን ልጅ መሆኑን የምናውቀው የምርም ሲያኮርፍ ብቻ ነው። ሜዳ ውስጥ የሚያደርገው ነገር የልጅ ስራ አይደለም፣ ወይም ከአንድ የ17 ዓመት ልጅ የሚጠበቅ ስራ አይደለም። ገና 17 ዓመቱ ነው። 18 ዓመት የሚሞላው ገና ሐምሌ ላይ ነው። ግን ያ አይመስልም። ልጁ ምንም አይነት ህፃን የሚመስል ልጅ አይደለም። በቃ እንቅስቃሴው በጣም ድንቅ ልጅ ነው። ትላንትና 17 ድሪብል ሲያደርግ ከ2020 በኋላ ኔይማር ከአታላንታ ጋር 15 ድሪብል ካደረገ በኋላ በቻምፒየንስ ሊጉ ትልቁን ድሪብል ያደረገው ተጫዋች ነው ማለት ነው። በሜዳ ውስጥ የነበረውም እንባ ትላንትና በባርሴሎና ተጫዋቾች በኩል በነ ፓው ቪክቶር፣ በነ ጄራርድ ማርቲን፣ በነ ላሚን ያማል፣ ራፊኒያ በእንባ ነበር። በተለይ የራፊኒያ እንባ በጣም ነው ያሳዘነኝ። እኔ በእርግጥ ራፊኒያ ስለሱም ማነሳ ይሆናል።
የነዚህ ሁላ ተጫዋቾች እንባ የማይረሳ ነው። ግን ትናንትና ደግሞ ላሚን ያማል በቃ ራሱን ጥሎ ሜዳ ውስጥ ዝርር ብሎ ተኝቶ ነበር እንግዲህ የነበረው ከጨዋታው ማለቅ በኋላ። ግን ማርከስ ቱራም መጥቶ ላሚን ያማልን አክብሮ ያነሳበትን መንገድ አቅፎት እንደ ልጅ አባብሎት ማለት ነው። ገና ደግሞ ድጋሜ ልጅ አስመሰለው እዛ ጋር። ከዛ በኋላ ከማርከስ ቱራም ውጪ የነ ዲማርኮ ሁሉም ተጫዋቾች ለላሚን ያማል ያደረጉት እንክብካቤ የሚገርም ነበር። በቻምፒየንስ ሊጉም የሚገርመው ነገር 7-6 ድምር ውጤት የተመዘገበባቸውን ጨዋታዎች ስንመለከት አንደኛው ሮማ ከሊቨርፑል ነበር 2017-18 ነው ባልሳሳት ወይም 18-19። ከዛ አሁን ደግሞ ኢንተር ከባርሴሎና ነው ማለት ነው። ድምር ውጤቱ 7-6። በቻምፒየንስ ሊግ ሰሚ ፋይናል ደግሞ እንደዚህ አይነት ሙከራ ታይቶ አይታወቅም። ትላንትና ወደ ላሚን ያማል ልመለስ። ላሚን ያማል በትላንትናው ጨዋታ ላይ 9 ሙከራ አደረገ። 5ቱ ኢላማቸውን የጠበቁ ነበሩ፣ ግን እድለኛ አልነበረም። ያን ሶመር በጣም ድንቅ ነበር። በተለይ በመጨረሻዎቹ ደቂቃዎች ላይ ላሚን ያማል የሞከረው ኳስ የማይታመን ነበር ማለት ነው። እና አሁን ደግሞ ወደ ሌላ ሰው ልለፍ ማለት ነው። ራፊኒያ ትላንትናም ድንቅነቱን አሳይቷል። በባርሴሎና በኩል ግብ አስቆጥሯል። በጨዋታው ላይ ማድረግ የሚገባውን ነገር በሙሉ አድርጓል። ለቡድኑ እስከ መጨረሻው ደቂቃ ድረስ በፕሬሲንጉም የማይታማ ተጫዋች ነው። በሃርድ ወርከርነት የሚታማ ተጫዋች አይደለም ራፊኒያ። ትላንትናም ድንቅ ሁኔታውን ነው ማስመልከት እየቻለው ማለት ነው ራፊኒያ። ከዛ በጣም ጥሩ ስራ ሰርቷል ብዬ አስባለሁ። ራፊኒያ ግን 21 የግብ ተሳትፎዎችን አድርጓል ማለት ነው። ከክርስቲያኖ ሮናልዶ እኩል 21 የግብ ተሳትፎዎችን በአንድ የውድድር ዘመን በአውሮፓ ቻምፒዮንስ ሊግ ማስመዝገብ ችሏል ማለት ነው ራፊኒያ። እና ይህም ሲሆን እንግዲህ ማለት ነው ራፊኒያ በእርግጥ ክርስቲያኖ ሮናልዶ ከራፊኒያ በአንድ ያነሰ ጨዋታ ማድረግ ይገባው ነበር ግዴታ። በ2000 ስንት ነበር ሮናልዶ ይህንን ያደረገው? ከክርስቲያኖ ሮናልዶ በኋላ ሌላኛው ተጫዋች ነው 21 የግብ ተሳትፎዎች ላይ በመድረስ ማለት ነው ራፊኒያ። እና እሱን ስንመለከት ድንቅነቱን ማሰብ ያስፈልጋል። በእርግጥ የዛኔ ሮናልዶ እስከ ፋይናል ራሱ ቢደርስ ያደረገውን ጨዋታ በአንድ የሚበልጥ ጨዋታ አድርጓል ማለት ነው በትላንትናው ዕለት። ምክንያቱም ቻምፒየንስ ሊግ የተሳታፊዎቹን ቁጥር ስለጨመረ እና የምድብ ጨዋታዎቹ የምድብ ጨዋታዎቹ ባለሳሳት ከ6 ወደ 8 ስለተጠጋጉ ማለት ነው። እና እነዚህ ነገሮች ስንመለከት ግዴታ ራፊኒያ ከሮናልዶ በአንድ ጨዋታ የበለጠ ባያደርግም ግን ከክርስቲያኖ ሮናልዶ እኩል የግብ ተሳትፎዎችን በአንድ የውድድር ዘመን በዩኤፋ ቻምፒዮንስ ሊግ አድርጓል ማለት ነው። ባለፈውም ይሄን ሊያደርግ ነበር ያን ሶመር ራሱ ላይ በያን ሶመር የተመዘገበው ግን ማለት ነው አንግል ገጭቶበት የተመለሰውን ኳስ የማንረሳው ነው ማለት ነው በባርሴሎና በራፊኒያ በኩል። እና ትላንትና ከሚያሳዝኑ ተጫዋቾች መካከል እሱም አንደኛው ነው። በቻምፒዮንስ ሊጉ ከሴርጂዮ ጉይረስ እኩል 13 ግቦችን ማስቆጠር ችሏል። እንዲሁ 7 የመጨረሻ አሲስቶችን በማድረግ በቻምፒዮንስ ሊጉ በግብም በአሲስትም እየመራ የሚገኘው ተጫዋች ራፊኒያ ነው ማለት ነው። ከዛ ውጪ ደንሲል ደምፍሪስ ደግሞ በቻምፒዮንስ ሊግ ግማሽ ፍጻሜ 2 ጎልና 2 አሲስት በማድረግ በደርሶ መልስ ከኤርናን ክሬስፖ በኋላ የመጀመሪያው ተጫዋች መሆን ችሏል ማለት ነው ደንሲል ደምፍሪስ ትላንትና ማለት ነው። እና እነዚህ ነገሮች መመልከት እንችላለን በተጫዋቾች ደረጃ። ግን ስለ አንድ ተጫዋች ደግሞ ማንሳት ያስፈልጋል። ስለ ሁለት ተጫዋቾች ስለ ማርከስ ቱራም እና ስለ ላውታሮ ማርቲኔዝ ትላንትና ጨዋታውን የገባው እግሩን አሽጎ ነው። ሃምስትሪንግ ጉዳት ደረሰበት ብለን ነበር ያሰብነው። ከባርሴሎና ጋር በመጀመሪያው ጨዋታ ላይ ወጥቶ ነበር እንደምታስታውሱት። እና ትላንትና እሱም ከጨዋታው በኋላ የተናገረው አንድ ነገር አለ። ከጉዳት ጋር እየታገልኩ ነበር፣ እግሬ ላይ ጥሩ ስሜት እየተሰማኝ አልነበረም። 2 ቀን በቤት ውስጥ እያለቀስኩ ነበር አለ። በቤቴ ውስጥ ቁጭ ብዬ ለጨዋታው ላልደርስ ነው ብዬ። ነገር ግን የምሽቱን ጨዋታ ሊያመልጠኝ እንደማይገባ አሰብኩ። ሊያመልጠኝም አልቻለም። በጣም በጥብቅ ሁኔታ እግሬን ጠቅልዬ ወደ ሜዳ ገባው። እኔ እንደዚህ ነኝ እና እግር ኳስን የምኖረው እንደዚህ ነው አለ።
ካለፈው የባርሴሎና ግጥሚያ በኋላ ብዙ አልቅሻለሁ። ነገር ግን ለቤተሰቦቼ ይሄኛውን ጨዋታ ወይም የትላንትናውን ጨዋታ ላይ እንደምጫወት ቃል ገብቼላቸው ነበር። ጥሩ ስሜት አልተሰማኝም። ነገር ግን እግሬን ወደ ሙሉ ጥንካሬ ለመመለስ አሁንም እሰራለሁ አለ። ትላንትና የመጀመሪያውን ግብ ያስቆጠረው ተጫዋች እሱ ነው። ሁለተኛዋ ግብ ኢንተር እንዲያስቆጥር የፍጹም ቅጣት ምት ያሰጠው ተጫዋች ደግሞ እሱ ነበር የነበረው ማለት ነው እና ላውታሮ ማርቲኔዝ ትላንትናም ድንቅነቱን አሳይቷል። ባላንዶር ማሸነፍ ይፈልጋል። እንደሚታወቀው ባላንዶር ለማሸነፍ ደግሞ ቻምፒዮንስ ሊግ ማሸነፍ እንደሚያስፈልግ ይታወቃል። እናም ዘንድሮ ድጋሜ ለሌላ ፋይናል አልፏል ማለት ነው ላውታሮ ማርቲኔዝ እና ማርከስ ቱራም ደግሞ በ90 ደቂቃ ላሳየው ትግል ለሱ ማድነቅ ያስፈልጋል ማለት ነው። ሙሉ 90 ደቂቃውን ሲቆም አልነበረም። አንድ ጊዜ ማርከስ ቱራም ሲቆም አላየነውም። በእርግጥ እንዳልኩት እሱም ከጉዳት ገና የተመለሰ ተጫዋች ስለሆነ ሙሉ ትኩረቱ ላይ አልነበረም ወይም ደግሞ በጨዋታው ላይ እጅግ በጣም ሲያቅተው ተመልክተናል ማለት ነው። ግን በባርሴሎና መሸነፍ ላይ አንዳንድ ነገሮችን እናንሳ። አንደኛ የደንዚል ደምፍሪስ በጂራርድ ማርቲን ላይ ያሳየው የበላይነት በሁለቱም ጨዋታዎች ባርሴሎናን ግብ አስከፍሏል። በእርግጥ ጄራርድ ማርቲን 2 አሲስቶችን አድርጓል በትላንትና ጨዋታ ላይ፣ ግን እነዛ ነገሮች ባርሴሎናን ዋጋ አስከፍሎታል። ሌላኛው ደግሞ የኤሪክ ጋርሺያ ልክ እንደ ጁልኩንዴ አለመሆንንም ማንሳት ያስፈልጋል። የሆነ ጊዜ ፕሬስ ለማድረግ መጥቶ ካለ ቦታው መጥቶ ፌዴሪኮ ዲማርኮና አሌሳንድሮ ባስቶኒ በአንድ ጊዜ ነው እሱና ላሚን ያማልን ቀንሰው አሌሳንድሮ ባስቶኒ በአንድ ወደፊት ያቀናው። ከዛ ማርከስ ቱራም ድንቅ አጋጣሚ አግኝቶ ነበር ክሮስ የተደረገለት፣ ግን ኢኒጎ ማርቲኔዝ ያወጣበትን ኳስ ማለት ነው። እና አንድ ነገር ላንሳና ላጠናቀቅ። በመጀመሪያው አጋማሽ ልክ ጨዋታው ሁለተኛውን ግብ ኢንተር ካስቆጠረ በኋላ በአቼርቢና በኢኒጎ ማርቲኔዝ መካከል የነበረውም መቀራረብ ወይም ደግሞ ቻላኖሉ ያችን ግብ ካስቆጠረ በኋላ ነው በጣም ጸብ ነበር በሁለቱ ተጫዋቾች መካከል። ናውጣ እንገናኛለን አይነት ነገር። ግን ምን አይነት ጨዋታ ነበር የተመለከት ነው ብለን ማንሳት አንችልም። አንዳንድ ቁጥሮችን ብቻ ላንሳና ላጠናቅላችሁ ማለት ነው። ላውታሮ ማርቲኔዝ በ2025 ከገባ በኋላ በሴሪያው ካስቆጠረው ግብ በላይ በቻምፒዮንስ ሊግ ያስቆጠረው ግብ ይበልጣል። 8 ግቦችን በቻምፒዮንስ ሊጉ ማስቆጠር ችሏል ማለት ነው ላውታሮ ማርቲኔዝ። ሌሎች አንዳንድ ነገሮችን ስንመለከት ማለት ነው ባርሴሎና ማለት ነው በዩኤፋ ቻምፒዮንስ ሊግ ባለፉት 5 የሴሚ ፋይናል ወይም የግማሽ ፍጻሜ ጨዋታዎች ላይ በደረሰባቸው አጋጣሚዎች በአራቱ ተሸንፈው ከውድድሩ መውጣት ችሏል። ብቸኛው አጋጣሚ በ2014-15 የውድድር ዘመን ቻምፒዮንስ ሊግን ያሸነፉበትን አጋጣሚ ብቻ ነው ማንሳት የምንችለው። ከዛ ውጪ ባርሴሎና 43 ግቦችን በዘንድሮ የውድድር ዘመን በቻምፒዮንስ ሊጉ ላይ አስቆጥረዋል። ከዚህ በላይ ግቦችን በቻምፒዮንስ ሊግ በአንድ የውድድር ዘመን ያስቆጠረው ራሱ ባርሴሎና በ1999-2000 የውድድር ዘመን 45 ግቦችን ነበር ማለት ነው። በእርግጥ የዛን ጊዜ ካሁኑ ባርሴሎና በአንድ ጨዋታ ያነሰ ጨዋታን አድርገው ነው እዚህ ላይ መድረስ የቻሉት ማለት ነው። እና ባርሴሎና 24 የዩኤፋ ቻምፒዮንስ ሊግ ጎሎችን ነው ማስተናገድ የቻለው ማለት ነው። ይህም በሲዝኑ ትልቁ ነው ማለት ነው በባርሴሎና እግር ኳስ ታሪክ። ግን ዘንድሮ ደግሞ ብዙ ግቦችንም ደግሞ እንደዛው እያስቆጠረ ነበር የነበረው ማለት ነው በቻምፒዮንስ ሊጉ ላይ እና ብቻ በጣም ድንቅ ሁኔታዎችን ነው በባርሴሎና በኩል ያሉት ቁጥሮች ማለት ነው። እና ኢንተር ሚላን ደግሞ ስንመለከት በ3 አመታት ውስጥ ለሁለተኛ ጊዜ ሲሞኔ ኢንዛጊ ይህንን ቡድን ለፍጻሜ ያሳልፈዋል። ለእሳቸውም ማጨብጨብ ያስፈልጋል። ለሃንሲ ፊሊክም የጨዋታ አቀራረብ ማጨብጨብ የሚያስፈልገን ይመስለኛል ማለት ነው። በኤክስጂ ደረጃ ደግሞ ኤክስጂን ብቻ እንመልከትና አላብዛባችሁ ላጠናቅ ማለት ነው። 2.24 ኤክስጂ ነው ባርሴሎና ኢንተር ያስመዘገበው። ባርሴሎናም 2.81 ኤክስጂ ነው ያስመዘገበው። ይህም እንግዲህ በቻምፒዮንስ ሊግ ታሪክ ሁለቱም ቡድኖች በሰሚ ፋይናል ከሁለት በላይ ኤክስጂን ሲያስመዘግቡ ለመጀመሪያ ጊዜ ይመስለኛል ማለት ነው ባለሳሳት። እና ኢንተር ሚላን ድጋሚ እንግዲህ ወደ ፋይናል አልፏል ማለት ነው። ከዚህ በላይ ደግሞ 7-6 ያለቀ ድምር ውጤት ጨዋታ የተመለከት ነው 2017-18 በሮማና በሊቨርፑል መካከል በተደረገው ጨዋታ ላይ ነበር ማለት ነው በደርሶ መልስ። ከዛ ጨዋታ በኋላ ሌላኛው ጨዋታ ነበር ማለት ነው። ብቻ በ90 ደቂቃዎች ነው በነገራችን ላይ ኤክስጂውን ባርሴሎናና ኢንተር ያስመዘገቡት ከሁለት በላይ ኤክስጂ ሁለቱም ቡድኖች ያስመዘገቡት በ90 ደቂቃዎች ነው። እና ይሄም ለመጀመሪያ ጊዜ ነው በቻምፒዮንስ ሊግ ታሪክ ማለት ነው።
ሁለቱም ቡድኖች ከሁለት በላይ ኤክስጂን ሲያስመዘግቡ እየተመለከት ነው ማለት ነው። ከዛ ውጪ የማነሳው ሌላ ቁጥር አይኖረኝም ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። አብራችሁኝ ስለቆያችሁ ላይክ ሼር ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ ሼር ሰብስክራይብ እንደምታደርጉ ማጋለው ሼር አድርጉት። ቻናሉን እየበዛን አይደለም እንብዛላለው። ሰናይ ቀን ተመኘውላችሁ። ግን እግር ኳስ እንደዚህ ናት። አንደኛው ግዴታ ይሸነፋል፣ አንደኛው ያሸንፋል። ምንም ማድረግ አይቻልም። ግን እንደ አንድ የእግር ኳስ ተመልካች ደግሞ ድንቅ ጨዋታ ስለተመለከትን በጣም ደስ ብሎኛል። ደህና ሁኑ።